የተሰበረ ልብ በይቅርታ መጠገን አይችልም። ይቅርታ ጥሩ ነው፣ ቂምን ያሽራል። ነገር ግን የተሰበረ ልብ ማዳንም መጠገንም አይችልም። ተወደደም ተጠላ የሰው ልጅ ሊያምንህ የሚችለው በህይወት ዘመኑ አንዴና አንዴ ብቻ ነው። የሰው ልጅ በነፃ ሊያምንህ ይችላል። ምንም ዋጋ ሳትከፍል እንዲሁ ስለወደደህ ሊያምንህ ይችላል። ነገር ግን ያን ሰው ከጀርባ የወጋኸው እንደሆነ፣ የካድከው እንደሆነ፣ አሳልፈ የሸጥከው እንደሆነ ልቡ ይሰበራል። ልብ ሲሰበር ደግሞ ደግመ ልጠግነው አትችልም። ከዛ በኋላ በዚህ ምድር ላይ በምንም ታሪክ ያ ሰው መልሶ ለአንተ የነበረውን እምነት ሊመልሰው አይችልም። ቢፈልግም እንኳን አይችልም። አንድ ብርጭቆ ቢሰበርብህ የብርጭቆውን ስባሪ ገጣጥመ በፕላስተር ልታቆመው ትችላለህ። ነገር ግን ውሃ ልትቀዳበት ብትሞክር ያፈሳል። በፕላስተር ለጠፍከው እንጂ ብርጭቆውን መልሰ እንደነበረው ልታደርገው ስላልቻልክ ማለት ነው። ብትፈልግም አትችልም። ሲሰበር አንዴ ነው የሚሰበረው። አንዳንድ ሰው ይመጣና የሰው ልጅ ከብርጭቆ ጋር እንዴት ይስተካከላል? የሰው ልጅም ብርጭቆም ተሰባሪ ናቸው። የሰው ልጅ ልቡን ከምትሰብረው አጥንቱን ብትሰብረው ይሻላል። አጥንት መልሶ ወደነበረበት ይመለሳል። ልብ ግን በጭራሽ መልሶ እንደነበረው ሊሆን አይችልም። ስለዚህ ከዛሬ ጀምረ ስለወደዱህ ብቻ ያመኑ፣ ሕይወታቸውን አሳልፈው የሰጡ፣ በአንተ የተማመኑ ሰዎች ካሉ እምነትህን ጠብቅ፣ ታማኝነትህን ጠብቅ። ታማኝነትን መጠበቅ ዋጋ ያስከፍላል። ታማኝ ለመሆን ስትቆርጪ በጣም ብዙ ጦሮች ይወረወርብሻል ከሰይጣን። እምነትሽን እንድትበይ ታማኝነትሽን አሽቀንጥረሽ እንድትጥዩና ለሆድሽ እንድታድሪ ሰይጣን አንቺ ጋር ስራ ይገባል። ስለዚህ በጣም ብዙ ጦርነት ነው የሚጠብቅሽ። እነዚህን ሁሉ ጦርነቶች አሸንፈሽ ነው ታማኝነትሽን የምታረጋግጪው ማለት ነው። ስለዚህ ታማኝ ሆኖ መገኘት በራሱ ቀላል ጉዳይ አይደለም። በጣም ብዙ ዋጋ ያስከፍላል። ሰዎች በቀላሉ ሊያምኑ ይችላሉ። ታማኝነትህን አስቀጥለ መቆየት ግን ከባድ ነው። ስለዚህ ይቅርታ የተሰበረን መጠገን ስለማይችል የሰው ልጅ ከመስበር በፊት በጣም ተጠንቀቅ። አንዴ ከተሰበረ ሁሉም ነገር እንዳከተመ ማወቅ አለብህ። የተሰበረ ልብ በአራት ቃላት ብቻ ልትጠግነው አትችልም።